ሰላም ለሁላችሁም ወደ ቻናላችን እንኳን ደህና መጣችሁ። አዲስ ተከታታይ ከሆናችሁ ቻናላችንን በመቀላቀል ቤተሰብ ይሁኑ እንላለን። ዛሬ የምንነጋገረው እንግዲህ ብዙ ሰዎች የሚያስቡትን አንድ አስፈላጊ ጉዳይ ነው። ይህም በኢትዮጵያ ምን አይነት መኪና መግዛት ይመረጣል የሚለው ጥያቄ ነው። መኪና መግዛት ቀላል ውሳኔ አይደለም። ብዙ ሰዎች ከቤት ግዢ በኋላ የሚያደርጉት ትልቁ ኢንቨስትመንት መኪና መግዛት ነው። በተለይም በኢትዮጵያ የመንገድ ሁኔታ፣ የነዳጅ ዋጋ፣ የመኪና ጥገና ወጪና የመለዋወጫ ዕቃ መገኘት ሁሉ የሚያሳስብበት ጊዜ ላይ በመሆኑ ትክክለኛ መኪና መምረጥ እጅግ አስፈላጊ ነው። አንዳንድ መኪናዎች በጠንካራነታቸው ይታወቃሉ፣ ሌሎቹ በነዳጅ ቁጠባቸው ይታወቃሉ፣ እንዲሁም አንዳንዶቹ ደግሞ በምቾታቸውና በዘመናዊ ቴክኖሎጂያቸው ይታወቃሉ። ዛሬ በኢትዮጵያ በጣም የተለመዱና ብዙ ሰዎች የሚመርጧቸውን መኪናዎች እንዲሁም እያንዳንዱ መኪና ለምን ተወዳጅ እንደሆነና ለማን እንደሚመች በዝርዝር እንመለከታለን። መኪና ሲገዙ ብዙ ሰዎች በመጀመሪያ የሚመለከቱት የመኪናውን ውበት ብቻ አይደለም። ከዚያ በላይ የሚያስቡት ብዙ ነገሮች አሉ። ከነዚህ ውስጥ ዋና ዋናዎቹ ደግሞ የመንገድ ሁኔታ፣ የነዳጅ አጠቃቀም፣ የጥገና ወጪ፣ የመለዋወጫ ዕቃ መገኘትና የመኪና ዋጋ ዋናዎቹ ናቸው። በተለይም ከከተማ ውጭ ያሉ መንገዶች አንዳንዴ ጠንካራ መኪናን ይፈልጋሉ። የመጀመሪያው ቶዮታ ላንድ ክሩዘር መኪና ሲሆን በዓለም ላይ ከሚታወቁና አስተማማኝ ከሆኑ መኪናዎች መካከል አንዱ ነው። መኪና በጃፓን የሚገኘው የቶዮታ መኪና ኩባንያ የሚያመርተው ሲሆን ከ1951 ጀምሮ እስከ ዛሬ ድረስ በዓለም አቀፍ ገበያ በጣም የታመነና የታወቀ መኪና ሆኖ ቆይቷል። ለመጀመሪያ ጊዜ ይህ መኪና ለአስቸጋሪ መንገዶች እንዲሆን ታስቦ የተሰራ ነበር። በተለይም ለተራራማ አካባቢዎች፣ ለአሸዋ መሬቶችና ለከባድ መንገዶች እንዲሆን ታስቦ ነበር። በአሁኑ ጊዜ ይህ መኪና በጥንካሬው ብቻ ሳይሆን በምቾቱ፣ በቴክኖሎጂውና በዲዛይኑ የተነሳ ከፍተኛ የክብር መገለጫ በመሆን ይታወቃል። ይህ መኪና የሚለየው በጣም ጠንካራ መኪና በመሆኑ ነው። ብዙ መኪናዎች ከጊዜ በኋላ በቀላሉ ሊበላሹ ይችላሉ። ነገር ግን ላንድ ክሩዘር ጥሩ ጥገና ካገኘ ብዙ ዓመታት ሳይበላሽ ሊጠቀሙበት ይችላሉ። ብዙ ጊዜ ይህ መኪና ከ300,000 ማይል እና ከዚያ በላይ ሊሄድ እንደሚችል ይነገራል። ይህ ማለት ደግሞ መኪናው ለብዙ ዓመታት የሚቆይና የሚታመን መኪና መሆኑን ያሳያል። ለዚህም ምክንያቱ በአፍሪካ፣ በአውስትራሊያ እና በሌሎች ከባድ አካባቢዎች የሚኖሩ ሰዎች ይህን መኪና ምርጫቸው ስለሚያደርጉት ነው። በተለይ የሰብአዊ ድጋፍ ድርጅቶች፣ የጉዞ ኩባንያዎችና የመንግስት ተቋማት በከባድ አካባቢዎች ስራ ሲሰሩ ይህን መኪና በብዛት ይጠቀሙበታል። ላንድ ክሩዘር የሚለየው በከባድ መንገዶች ላይ የሚያሳየው ኃይል ነው። መኪናው አራቱም ጎማዎች በአንድ ጊዜ እንዲንቀሳቀሱ የሚያደርግ ዲዛይንን ተጠቅሟል። ይህ አሰራር መኪናውን በአሸዋ፣ በጭቃ፣ በድንጋይ ወይም በተራራማ መንገዶች ላይ በቀላሉ እንዲጓዝ ያደርገዋል። ሌሎቹ ብዙ መኪናዎች እንዲህ ያሉ መንገዶች ላይ ሊጓዙ ይችላሉ፣ ነገር ግን ላንድ ክሩዘር ከሌሎቹ ሁሉ የተሻለ ነው። በኢትዮጵያ ውስጥ ብዙ አካባቢዎች የመንገድ ሁኔታ አስቸጋሪ ነው። በከተማዎች ውስጥ የአስፋልት መንገዶች ቢኖሩም በብዙ ገጠር አካባቢዎች የአሸዋ፣ የጭቃና የድንጋይ መንገዶች ናቸው። በእነዚህ መንገዶች ላይ መነዳት የሚችል መኪና ካልሆነ ለመጓጓዝ ከባድ ይሆናል። ላንድ ክሩዘር ግን ለእነዚህ ሁሉ ሁኔታዎች ተስማሚ ስለሆነ ብዙ ኢትዮጵያውያን ይህንን መኪና መግዛትን ይመርጣሉ። ለረጅም ጉዞ መሄድ፣ ለገጠር መንገዶች ወይም ለተራራማ አካባቢዎች በጣም የተሻለ መኪና ነው። በሀገራችን ላንድ ክሩዘር መኪናን የሚገዙበት ሌላኛው ምክንያት መኪናው የክብርና የሀብት ምልክት በመሆኑ ነው። ብዙ ጊዜ የቢዝነስ ሰዎች፣ ፖለቲከኞች፣ የመንግስት ኃላፊዎችና ባለሀብቶች ይህን መኪና ይጠቀማሉ። መኪናው ትልቅና ውብ ስለሆነ ባለቤቱ የተለየ ክብር እንዳለው እንዲሰማው ያደርጋል። እንዲሁም ውስጡ ያለው ምቾት እጅግ ከፍ ያለ በመሆኑ ዘመናዊ ቴክኖሎጂዎች፣ የተሻለ መቀመጫ ምቾት፣ የድምጽ ቴክኖሎጂ፣ የአየር ማቀዝቀዣና ዘመናዊ የደህንነት ቴክኖሎጂዎችን በውስጡ አካቷል። ስለዚህም መኪናው ለአስቸጋሪ መንገዶች ብቻ ሳይሆን ለተለመዱ የከተማ ጉዞዎችም ተስማሚ ነው። በኢትዮጵያ የቶዮታ መኪናዎች በጣም የተለመዱ በመሆናቸው የላንድ ክሩዘር መኪና መለዋወጫዎች በቀላሉ ይገኛሉ። መካኒኮችም ይህን መኪና በደንብ ስለሚያውቁት ጥገናው በአጠቃላይ ከሌሎች ከባድ መኪናዎች ይልቅ ቀላል ነው። ነገር ግን ላንድ ክሩዘር ዋጋው ከፍ ያለ ነው። አዳዲስ ሞዴሎች በጣም ውድ ስለሆኑ ሁሉም ሰው መግዛት አይችልም። እንዲሁም መኪናው ትልቅ ስለሆነ ነዳጅ ብዙ ይጠቀማል። በከተማ ውስጥ መንዳትም አንዳንድ ጊዜ ከባድ ሊሆን ይችላል። ቢሆንም ብዙ ሰዎች ከመኪናው ጥንካሬ አንጻር ከሌሎች መኪናዎች ጋር ሲያወዳድሩት እንደ ችግር አያዩትም። ሁለተኛው መኪና ቶዮታ ሃይሉክስ በዓለም ላይ ከሚታወቁና ከሚታመኑ የፒክአፕ መኪና
ይህ መኪና በጃፓን በሚገኘው የቶዮታ መኪና ኩባንያ የሚመረት ሲሆን ከ1968 ጀምሮ በዓለም አቀፍ ገበያ የሚሸጥና በጥንካሬው የታወቀ መኪና ሆኖ ቆይቷል። ቶዮታ ሃይሉክስ በተለይ ለከባድ ስራ፣ ለገጠር መንገዶችና ለብዙ አይነት መጓጓዣ ሁኔታዎች የተነደፈ መኪና ነው። በጠንካራ አካሉና ሞተሩ በብዙ ሀገሮች ውስጥ በጣም የሚመረት መኪና ሆኗል። ቶዮታ ሃይሉክስ በተለይ በጥንካሬው የሚታወቅ መኪና በመሆኑ ብዙ ሰዎች ይህን መኪና ረጅም ጊዜ የሚቆይ መኪና እንደሆነ ያምናሉ። በብዙ ሁኔታዎች ከባድ ጭነት ሲሸከም በጭቃና በአሸዋ መንገዶች ሲንቀሳቀስ እንኳን የተሻለ እንደሆነ የሚታይ ነው። ይህ መኪና ጥሩ ጥገና ካገኘ ለብዙ ዓመታት ሳይበላሽ መቆየቱ ከሌሎች መኪኖች የተለየ ያደርገዋል። ከጀርባ ያለው ክፍት ቦታ ወይም ፒክአፕ ቤድ ብዙ እቃዎችን ለመጫን ይረዳል። ይህም ለንግድ፣ ለግብርና ሰራተኞችና ለግንባታ ስራ ላይ ለሚሰሩ ሰዎች በጣም ጠቃሚ ያደርገዋል። መኪናው ከባድ እቃ ሲሸከም እንኳን ኃይሉን አያጣም። ስለዚህ በብዙ ሀገሮች ለስራ ይጠቀሙበታል። መለዋወጫዎቹም ቢሆን በቀላሉ ይገኛሉ። ዋጋው ከአንዳንድ መኪኖች ከፍ ያለ ቢሆንም በብዙሃኑ ባለሀብቶች በጥንካሬው የተነሳ ተመራጭ ነው። ቶዮታ ሃይሉክስ በዓለም የታወቀ ጠንካራ፣ አስተማማኝና ለብዙ አይነት ስራ ተስማሚ የሆነ መኪና ነው። በኢትዮጵያም በጥንካሬው በአስቸጋሪ መንገድ ላይ በሚያሳየው ኃይል፣ የጭነት የመሸከም ችሎታና ለጥገና ቀላል በመሆኑ ምክንያት ተመራጭ ከሆኑ መኪናዎች ውስጥ አንዱ ሆኖ ዛሬም ድረስ ቆይቷል። በሶስተኛ ደረጃ ላይ ያስቀመጥናቸው ቶዮታ ኮሮላ እና ቶዮታ ያሪስ ሁለቱም በዓለም የታወቁና በጣም አስተማማኝ የሆኑ ጃፓን የሚገኘው የቶዮታ የመኪና ኩባንያ የሚመረቱ ሲሆን በተለይ በኢኮኖሚ፣ በነዳጅ ቆጣቢነት፣ በጥንካሬና በቀላል የጥገና ወጪ ምክንያት በብዙ ሀገሮች የሚመረጡ መኪናዎች ናቸው። ቶዮታ ኮሮላ በዓለም ላይ ከሚሸጡ መኪናዎች ውስጥ አንዱ ነው። ከ1966 ጀምሮ የተመረተ ሲሆን በብዙ መንገዶች ተሻሽሎ ወደ ዘመናዊ መኪና ተለውጧል። ይህ መኪና በጥንካሬውና በአስተማማኝነቱ የታወቀ ሲሆን የመኪና ጥገና ወጪው ከብዙ መኪናዎች ይልቅ ዝቅተኛ ነው። ብዙ ጥናቶች እንደሚያሳዩት የመኪናው አስተማማኝነት ከ100 ውስጥ 79 በመቶ እንደሆነ ይታወቃል። ይህም እጅግ ጥሩ ደረጃ ላይ ነው። ይህ ማለት መኪናው ረጅም ጊዜ የሚቆይና በቀላሉ የማይበላሽ መኪና መሆኑን ያሳያል። ቶዮታ ኮሮላ የሚሰጠው ምቾት ከብዙ ትንሽ መኪኖች የተሻለ ነው። ለመጓጓዣ ወይም ለረጅም ጉዞ ተመራጭ ሲሆን አዳዲስ ሞዴሎች ዘመናዊ የደህንነት ቴክኖሎጂዎች፣ የመኪና መቆጣጠሪያ ቴክኖሎጂዎች አሉት። በሌላ በኩል ቶዮታ ያሪስ አነስ ያለ መኪና ሲሆን መጀመሪያ በ1999 ተመርቶ በብዙ ገበያዎች ውስጥ ታዋቂ ሆኗል። የመጀመሪያው ሞዴል እንኳን በአውሮፓ ኢሮፒያን ካር ኦፍ ዘ ይር ሽልማት አሸንፏል። ይህ ደግሞ መኪናው በጥራትና በአዳዲስ ቴክኖሎጂ የተገነባ መሆኑን ያሳያል። ቶዮታ ያሪስ በተለይም በነዳጅ ቆጣቢነቱ የሚታወቅ መኪና ነው። ከብዙ መኪናዎች በተለየ አነስተኛ ነዳጅ ይጠቀማል። አንዳንድ ሞዴሎች በ100 ኪሎ ሜትር 3.7 ሊትር ያህል ነዳጅ ብቻ እንደሚጠቀሙ የሚታወቅ ነው። ይህም መኪናው ነዳጅ በመቀነስ ገንዘብ ለመቆጠብ እንደሚረዳ የሚያሳይ ነው። ያሪስ አነስ ያለ መኪና በመሆኑ በከተማ ውስጥ መንዳት በጣም ቀላል ነው። በትንሽ መንገዶች ወይም በመኪና ማቆሚያ ቦታ በቀላሉ ሊገባ ይችላል። ይህ ነገር በተለይ በከተማ ለሚኖሩ ሰዎች ተመራጭ አድርገዋል። እንዲሁም የመኪናው ዋጋ ከብዙ መኪናዎች ይልቅ ዝቅተኛ ስለሆነ በብዙ ሰዎች ተመራጭ ነው። እነዚህ መኪኖች በኢትዮጵያ ውስጥ ተወዳጅ ናቸው። ቶዮታ ኮሮላ በተለይ ለጉዞና ለታክሲ ስራ ተስማሚ ነው። በሌላ በኩል ቶዮታ ያሪስ በከተማ ውስጥ ለመጓጓዝ ተመራጭ የሆነ መኪና ነው። ሁለቱም በጥንካሬ፣ በነዳጅ ቆጣቢነታቸውና ቀላል የጥገና ወጪ ብቻ በመፈለጋቸው ምክንያት በዓለምና በኢትዮጵያ ውስጥ ብዙ ሰዎች የሚመርጧቸው መኪናዎች ናቸው። በአራተኛ ደረጃ ላይ የተቀመጡት ሱዙኪ ዲዛይር እና ሱዙኪ ስዊፍት መኪናዎች ደግሞ ሁለቱም በዓለም የሚታወቁ በመጠናቸው አነስ ያሉ መኪናዎች ናቸው። ሁለቱም በጃፓን በሚገኘው ሱዙኪ የመኪና ኩባንያ የሚመረቱ ሲሆን በነዳጅ ቆጣቢነትና በቀላል የጥገና ወጪ ምክንያት በብዙ ሀገሮች ተወዳጅ መኪናዎች ናቸው። እንዲሁም በኢትዮጵያ ውስጥ በብዙ ሰዎች ዘንድ ተመራጭ ናቸው። ሱዙኪ ስዊፍት ትንሽና ዘመናዊ ነው። በከተማ ውስጥ መንዳት በጣም ቀላል ነው። በተጨማሪም ነዳጅ ቆጣቢ ነው። ከሌሎች አነስ ካሉ መኪናዎች ይልቅ ዘመናዊ የደህንነት ቴክኖሎጂ፣ ቀላል ማሽንና አስተማማኝ ጥንካሬ አለው። በኢትዮጵያ ውስጥ ሁለቱም መኪናዎች ተወዳጅ ናቸው። ሱዙኪ ስዊፍት በከተማ ውስጥ እንደ ልብ ለመንዳትና ነዳጅ ቆጣቢ በመሆኑ ምክንያት በብዙ ሰዎች ተመራጭ ነው። ይሁንና ሱዙኪ ዲዛይር ትልቅ የውስጥ ምቾት ስላለው
ከሱዙኪ ስዊፍት በተለየ ሁኔታ ተመራጭ ያደርገዋል። በአጠቃላይ ሱዙኪ ስዊፍት ዋጋው አነስ ያለ ሲሆን በከተማ ውስጥ እንደ ልብ ለመንዳት ምቹ የሆነና ነዳጅ ቆጣቢ ነው። ሱዙኪ ዲዛይር ደግሞ ምቾት ያለውና እቃ ለመጫን በቂ ቦታ ያለው ተመራጭ መኪና ነው። በመጨረሻም ሃዩንዳይ ቱክሰን ከተለመዱ መኪናዎች አንዱ ሲሆን በሃዩንዳይ ካምፓኒ የሚሰራ መኪና ነው። መኪናው በከተማ መንገዶች ላይ በቀላሉ ለመንዳት እንዲያስችል ታስቦ የተነደፈ መኪና ከ2004 ጀምሮ በዓለም አቀፍ ገበያ ታዋቂና ተወዳጅ መኪና ሆኗል። በጥራት የተገነባና በዘመናዊ የደህንነት ቴክኖሎጂ ያለውና በብዙ ሰዎች የተመረጠና የታመነ መኪና ሆኗል። ሃዩንዳይ የተለየ ምቾት ያለው በመሆኑ ይህም በተራራማና በጭቃ መንገዶች ላይ በቀላሉ እንዲጓዝ ያደርገዋል። መኪናው በውስጡ ያለው ምቾት ከፍ ያለ በመሆኑ ለጉዞ ተስማሚ ነው። ለ100 ሜትር ከ6-8 ሊትር ነዳጅ ብቻ በመጠቀሙ ነዳጅ ከመቆጠብ ረገድ ተመራጭ መኪና ነው። በኢትዮጵያ ውስጥ በተለይም በከተማ ውስጥ ለጥንካሬ መንገዶች ታስቦ የተገነባ መኪና ነው። በአጠቃላይ ይህ መኪና በጥራት የተገነባ ዘመናዊና ተስማሚ የሆነ መኪና ነው። ሃዩንዳይ ከ2004 ጀምሮ በዓለም አቀፍ ገበያ የተወደደ መኪና በመሆኑ ተስማሚና አዳዲስ ቴክኖሎጂዎችን ያካተተና በቂ የእቃ መጫኛ ቦታ ያለው በመሆኑ ለእንቅስቃሴ ምቹ ነው። የቻናላችን ቤተሰቦች በዛሬው እንግዲህ በኢትዮጵያ ምን አይነት መኪና መነዳት አለባቸው በሚለው ሐሳብ ዙሪያ የተጠናችሁ መረጃዎች እስካሁን ይመስሉ ነበር። በድጋሚ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እንላለን። ሰላም ሁኑ።